ስኬት ባንክ ገና ስራውን ከጀመርኩኝ በአጭር ጊዜ ውስጥ ነው ደንበኝነት የነበረኝ። ቅድመ ቁጠባ ከሚሉት ጀምሮ ረጅም ጊዜ ከቆጠብኩ በኋላ ከ300 ሺህ ብር ጀምሮ ነው ብድር መውሰድ የጀመርኩት። 300 ወስጃለሁ፣ 500፣ 700፣ 1 ሚሊዮን አሁን እስከ 3.5 ወስጃለሁ ከረንት ላይ አሁን ባለው ሁኔታ ማለት ነው። እና ከነሱ ጋር እጅና ጓንት ሆነን ነው እየሰራን ያለ ነው። በጣም እጅግ በጣም ተጠቅሜበታለሁ። ከ10 ዓመት በፊት ነው ደንበኝነቱ የነበረኝ። ከዛ በፊት የነበረኝ አዲስ ከተማ ክፍለ ከተማ ላይ ወረዳ 8 ላይ ነበር መሰራው። የዛ ሰዓት ነበረ ብድሩን የጀመርኩት። ከዛ ጊዜ ጀምሮ ስራውን በማስፋፋትና ብዙ ሰራተኞችን በመቅጠር በሰዓቱ እስከ 15 ሰራተኛ ነበር ከኔ ጋር አብረው ቢሰሩት የነበሩት። ከዛ በኋላ አዲስ ከተማ ክፍለ ከተማ ውስጥ ማኒፋክቸሪንግ ስለነበር እዚህ ደግሞ መሸጫ ቦታ ሳገኝ እዚህ ቁልፍ ገዝቼ ገብቼ ያው በእነሱ ትብብርና በእነሱ እገዛ ነው እዚህም የብድር እንትኑ ተመቻችቶልኝ የገዛሁትኝ። ገብቼም እዚህ ማኒፋክቸሪንጉም መሸጫውንም እዚህ ያረኩት። ከዛ ጊዜ በኋላ እንግዲህ እስካሁን ድረስ ቆይቻለሁ። አሁን በጣም ቆንጆ ሁኔታ ላይ ነው ያለሁት። ከትንሽ ነገር ቢጀምሩ ብድሩንም ራሱ ጀስት ያለውን ቢዝነሳቸውን አይተው ቅድመ ቁጠባውን የሚቆጥበው ከትንሽ ነገር ብድሩን ጀምረው እያስፋፉ እንዲመጡ። ያው ብዙ ጊዜ ማኒፋክቸሪንግ ባንድ የዘለሽ ትልቅ ነገር ላይ የምትገቢበት ስላልሆነ ከስራ የጀመሩት ነገር ምንጊዜም ለውጤት ያበቃል እና እኔም ተሞክሮ ያ ነው። የጀመርኩትም ስጀምር ከትንሽ ነገር የጀመርኩት ከዛ በኋላ ነው ስራውን እያስፋፋው ከዛ በኋላ የምበደረውን ብድር ገቢና ወጪን ትክክል ስለማቀው በትክክልም ደግሞ ከስር ይዤ የመጣሁት ስራም ስለሆነ ሪስክ ለመውሰድ አልፈራም። ያንን ነገር ደፍሬ እስካሁን ድረስ እንግዲህ ባከፋፈልም በምንም በሁሉም ነገር ምንም አይነት ቅሬታ ቀርቦብኝ አያውቅም። በተለይ ማኒፋክቸሪንግ ላይ ላለ ሰው ማኒፋክቸሪንግ ሲሰራ ብዙ ጊዜ ስራውን በደንብ ማወቅ አለበት ባለቤቱ። በሰው ላይ ተመርኩዞ ሳይሆን በራሱ ላይ ያለውን ነገር ዲቴል እየሰራው ሲሄድ ገቢውን ወጪውን ዲቴል ስለሚያውቀው በዛ ልክ ያለውን የአቅሙን ያክል ተበድሮ ከደንበኝነቱንም ሳያጣ ባለው ነገር በዛ መልኩ ቢሄድ ውጤታማ ይሆናል ብዬ አስባለሁ።